ሰላም ቤተሰብ፣ ዛሬ የማሳያችሁ ቀለል ያለ የብሮኮሊን አሰራር ነው። በመጀመሪያ ሽንኩርት፣ ካሮት እና ቲማቲም ከትፈን እንደዚህ እናበስለዋለን። ከዛ በንጹህ ውሃ አጥበን ያዘጋጀነውን ብሮኮሊን ወደ መጥበሻችን እንጨምራለን። ከዛ እንዲበስል እንደዚህ አድርገን እናማስለዋለን። እኔ ዛሬ የምሰራው ከሶሲ ሶያ ጋር ወይም ደግሞ ከአኩሪ አተር ጋር ነው። እናንተ ግን በምትፈልጉት በባዶ መስራት ትችላላችሁ። በጣም ነው የሚጣፍጠው በባዶም ቢሆን። ከዛ ደግሞ በሞቅ ባለ ውሃ ዘፍዝፈን ያስቀመጥነውን የሶሲ ሶያ እንጨምራለን። ከዛ እንደዚህ እንዲበስል እናማስለዋለን ማለት ነው። እንደዚህ ካበሰልን በኋላ ምንድነው የምናደርገው? ጨውና እንጨምርበታለን። የተለያዩ ቅመሞችን ጨምረን እንደዚህ ትንሽ ሰዓት እናዋህድና ልክ ሲበስል ዝግጁ ሲሆን አውጥተን መመገብ እንችላለን ማለት ነው። በጣም ነው የሚጣፍጠው፣ ሞክሩት።